ሰላም ጤና ይስጥልኝ የካሉና የሆና ሚዲያ ተከታታዮች በሙሉ ዛሬ ግንቦት 15 ብዙ ስደተኞች በጉጉት ስንጠብቀው የነበረው በሀቢባ ቤት የሚወጣው 9 ቤት እድለኞች በኢትዮጵያ በሰክሰስፉል ኦርጋናይዝም የሚወጣ 9 ቤቶች አሉ። ማን ይሆን ብለና አናውቅም። ስንት የመዳም ቤት ቅመሞች ከመዳም ቤት እንሰራለን ብለው ዝቅ ብለው የሚሰሩ ሴቶች እንባቸው ይታበሳል። ስንቶቻቸው እንባቸው ይታበሳል። በዛሬዋ ቀን ስንቱ ያለቅሳል በደስታ እንባ፣ ስንቱ በደስታ እንባ ብዛቱ እየየ ሲል እናየዋለን ማለት ነው። የዛሬውን ቀን በጉጉት የሚጠበቀን ስለሆነ ማታ እንገናኛለን። መግቢያ ቪዲዮ ፖስት የማደርገው ማታ ነው፣ አሁን አይደለም። ግን አሁን ቀረጻ ነው ዋጉቻ ያለው ምናምን ነገር እግዚአብሔር መልካም ነው። ቅዱስ ገብርኤል ለጠየቅነው ሁሉ ጸሎታችንን ሰሚ ያድርግልን፣ ሰሚ ያድርጋል። ይስማን ጸሎታችንን። 9 እድለኞች አማነት ሆነ አላቅ ማታ እናያለን። ላይ ብላ የሚደረገውን ነገር በሙሉ የሚደረገውን ነገር እናያለን። መልካም እድል ነበረው። ግንቦት 15 ወይም ደግሞ እንደ አውሮፓን አቆጣጠር ሜይ 23 ነው። ሜይ 23 ብዙ እድለኞችን ግንቦት 15 በጣም ብዙ ስደተኞችን ቤት ለመስራት ነው እንግዲህ አብዛኛው ኢትዮጵያዊ የሚሰደደው። አብዛኛው ኢትዮጵያዊ ሀገሩን ለቆ እናት አባቱን ለቆ ቤተሰቡን ትዳሩን ብዙ ነገር ለቆ የሚወጣው ቤት ለመስራት ነው። ቤት እና ዛሬ 9 እድለኞች የቤት ባለቤት ይሆናሉ። እኔም ከዚህ ቤት ባለቤት ልሞክሬ ነበረ። እንግዲህ ይሳካ አብረን እናያለን ማለት ነው ጋይስ። አይመስላችሁ? በተወሰነ መንገድ ሀቢባ ቤት ነበርኩኝ። ሀቢባ ቤት ሆኜ የወጡ ቁጥሮችን የአንደኛና የሁለተኛ እጣ በአንደኛ እጣ ውስጥ ያሉ 3 ተያዩቶች አሉ። 1 እና 2 3 እነሱ ቪዲዮ ማድረግ አልቻልኩኝም። ምክንያቱም ቀን ሙሉ ባይዘው በጣም ተዘጋጅቼበት ነበር ያዋልኩት ለማየት በጣም ማርያም እንደውም ላይ ብላ የነበሩ የኔንም ትንሽ እንዲያየው ከናንተ እንዲላ ካሜራ እንትን ብዬ እያየው ቪዲዮ ቀርጻለሁ ብዬ ነበር የኔንም ኢሞሽናል ማስቀመጥ ስለምፈልግ፣ ግን ምንም ማድረግ አይቻልም። እንዳጋጣሚ ሆነና ሴትዮዬ ይዛኝ ሄደች። ከሴትዮዬ ጋር ሌላ ጋር ሄድን። የነበርኩበት ቦታ ደግሞ ኢንተርኔት አልነበረኝም። ኢንተርኔት ስላልነበረኝ ምን አደረግኩኝ? ምንም ማድረግ አልቻልኩኝም። በምችለው አጋጣሚ ሁሉ መንገድ ላይ ሆኜ ነው ቪዲዮ ነው ሪካርድ ያደረግኩት። እስኪ ዳይ ወደ ቪዲዮ አይሻልም? እና ቪዲዮ ዋይዛዌ ማለት ነው እግዚአብሔርን እኔ በጣም በጉጉት ውስጥ ጠብቀ የነበረ ቀን ነበረ ዛሬ። ምናልባት ከ9 ቤት አንዱ ቤት የኔ ቢሆን ብዬ ነበረ፣ ግን እግዚአብሔር አልፈቀደም። እግዚአብሔር ካልፈቀደ ደግሞ ምንም ማድረግ አይቻልም። አንዳንዴ የሚሆኑ ነገሮችን ለምን ብለን አንከራከርም። እግዚአብሔር ይመስገን ብለን ነው መቀበል ያለብን ማለት ነው። ግን ደስ ብሎኛል። ሌሎቹ ደግሞ በጣም ደስ ብሎኛል። በተለይ አንደኛው ልጅ ቪዲዮ ማድረግ ችያለሁ፣ ሌሎቹን ማድረግ አልቻልኩኝም። የነበራቸውን ነገር አንዷን ግን ማሳየት ችያለሁ። እጣው ሲካሄድ የነበረበት ጊዜ እና ሰዓት አብረን እናያለን ማለት ነው ጋይስ። አንደኛ ሲወጣ ዳይ ወደዛ ምግባ በተለያየ አካባቢ ላይ ስሜት ሲንቀሳቀስ ለብዙዎች ደርስ ነገማቸው። ዛሬ ደግሞ የእናንተ እድል ለማየት ሚኒስትር የተሰበሰባችሁ ነው። ባንዛሬ ካናረካል ባነስ ያላችሁ ባነስ ያለ ሀቢባ እንዳለችው ዛሬ ለስደተኞች ትልቅ ቀን ነው እና ቤቱ ጣው ሲወጣ የነበረው ሞመንት ሀቢባ ጋር ያለው ምንትን ትንሽ ይለያል። ኦኬ በደንብ ነው እንጂ ምንቆጥረው። እሺ ይሄ ባይዘዌ ይሄ ስንተኛ ዞር መሰላችሁ? ይሄ ታስ ሲወጣ ይሄ ታስ 4ኛ ጣሪያ ከ4ኛ ጀምሮ ያለው ካርድ ማድረግ የቻልኩት እሱን ብቻ ነው። አልነበርኩኝም እንደነገርኳችሁ እጣው አመልጦኛል ብዙ ማለት ነው። ከ4ኛ ጀምሮ ነው የደረስኩት። ግን በደረስኩበትም ደግሞ ካርድ አድርጌዋለሁ። በዚህ አጋጣሚ እኔ ነበርኩበት ነገር መቅረጽ ብችል ደስ ይለኝ ነበር። አልቻልኩም። ምንም ማድረግ አይቻልም፣ ያጋጥማል።
እሺ 7 መጀመሪያ ወጣው 7 መሰለኝ። 1 ወይኔ ታድላ ግን ቤት የደረሳት 6 1 ብሎ ነው ጀመረ አይደለም 7 1 6 1 6 1 ብሎ ነው ጀመረ ዜሮ አይደለም 7 1 6 7 1 6 እሺ ዜሮ 5 የደረሰው በአራተኛ ዙር የደረሰው ባለ 2 መኝታ ቤት የደረሳት 7 ቁጥር የደረሳት ባለ 2 መኝታ ቤት ኮንዶሚኒየም የሚያምር ደግሞ ይሻለ ወይ ነው አርሴ ማለት ትኬት ቁጥሯ 71 605 እንዲሁም ቁጥሯ ይሻለው ቤሩት ከሚባለው በላይ ማለት ነው። እና ጋይስ ለዚህ ቤት እና እንደኔ ከባድ ወደ ብራችን እዚህ ጋር ግን የሀቢባን ጥንካሬ ማለት ነው ሳላደንቃል። ምክንያቱም ይሄንን ሰው አቋቋጭ ብላ ይህንን ሁሉ ሰው የቤት ራሳቸው በማመቻቸቷ ሲቀጥል ደግሞ ጌታን ሰዎች ማጭበርበር እንዳይሰሙ በጣም ጥንቁቅ ኮራው 7 ቋይሰሙና አኩርተሽኛል አቡዬ እንታንተኛ አልሰማሁም 7 6 እሺ ይሻለው ወይ ነው አርሴ ማለት ትኬት ቁጥሯ 71 605 እንደገና 6 ከቤሩት ነው የደረሰው። ታድላ ማለት ቤሩት እየሰራችሁ እንግዲህ እንደዚህ ዕጣ ተሸላሚ መሆን መታደል ነው። ትልቅ ጸጋ፣ ትልቅ በረከት ነው ጋይስ፣ ትልቅ በረከት ነው። ትልቅ በረከት ነው ማርያም፣ ትልቅ በረከት ነው። ትልቅ በረከት አሁን አራተኛ ዙር ሰባት ከዛ ቀጥልልኝ ቁጥሩና ሙሉን አልያዝኩትም። ሶሪ 76 አይደለም እሱ ወንበር አይደለም ማለት ስልክ ቁጥሩ ኮንታክት እያደረኳቸው ስለሆነ ነው የደረሳቸው ግለሰቦች 87 870 ኦኬ። እና ስሟ ማን ነው? ሀቢባ ማን ነው የሚለው? ሀቢባ ሁሴን። እሺ ቴንክ ዩ። እንቀጥለን። ሶስት በኢየሱስ የሁለተኛ አሁን ስድስተኛውን ታሞቃት እንጀምራለን። ባለ ሁለት መኝታ ክፍል ነው። ይሄ ባለ ሁለት መኝታ ክፍል ነው። ሀቢባው ከዚህ ጋር ግን ደንገጣ ነበር ራሷ መስላት ማለት ነው። ከውን ያለ
ያለችው ጌታ ሀቢባ ሁሴን የራሷ ነበር ጋይስ። እዚህ ጋር የምትስላት የራሷ ነበር፣ ግን እሷ አይደለችም። 76630 ባለ 2 መኝታ ቤት ኮንዶሚኒየም ባለቤት ማን እድለኛ ሀቢባ ሁሴን ከኮሪያ ነው ወይ ሀቢባ ሁሴን የደረሳት ማለት ነው በሁለተኛ ደረጃ ላይ። የምር ያጓጓል። በጣም ሰስፔንስ የሚያደርግ ነገር ነው። እኔ የሆነ ሰስፔንስ ነው የሆንኩት ማለት በጊዜ ነው። አሁን ደግሞ ኖርማል ያየሁት ነገር ስለሆነ መሰለኝ ብዙም እንትን አልሆንኩኝም፣ ኢሞሽናል አልሆንኩኝም። ግን ቅድም ቤት ሆኜ ቢሆን ቪዲዮ ልክ ከእንትን ላይ ሲባል እጣ መውጣት ሲጀምር ለዛ አድርጌ ቪዲዮ ቀርጻለሁ በነበረው ሁኔታ ቻልከው ማመመኝ አለመቻሌ ብችል ደስ ላይ ነበር። ስልካም ደግሞ አንዳንድ የሚደረጉ ነገሮች እሺ ወደ ሶስተኛው ወጥተናል ማለት ነው። ሁለተኛው ወደ ሶስተኛው ወጥተናል። በድጋሚ 4 እንቀጥል። ላይ ማለት ነው። እኔ አሁን ኔትወርክ ያዘኙላ መሰለኝ እስኪጀምር ድረስ ያለው ነገር ስድስት ህይወት ርስቱ ስልኩን ልንገርሽ ነው ፕላስ 27 84 0603 771 እሺ የትኬት ቁጥሯ የመጨረሻው 44 ሳውዝ አፍሪካ እንቀጥል። ህይወት ርስቱ
ደቡብ አፍሪካ ደረሳት። ህይወት ብዙ በዛ አጋጣሚ እንኳን ደስ ያለሽ እንኳን የቤት ባለቤት ደስ የትኬት ቁጥር 8654 ከሳውዝ አፍሪካ ባለ አንድ ኮንዶሚኒየም ባለቤቶች 0 አንድ መኝታ ክላስ እና አንድ ሳሎን መታደል በረከት ነው። ቤት ባለቤት መሆን 2000 ብር ወደ አንድ መግቢያ የአንድ በየአይነት ብር ናት። ዜሮ አና አራያ አና አራያ ከካናዳ ስልኩን ልንገርሽ 3+1 ከካናዳ ንገረኝ። 1 21 ሲደመር 1 21 ድጋሜ 0589 1848 በቃ ካናዳ እንደ አልወጣልኝ ያወቁ አሁን ራሱ ጓጉቼ ለሚወጣል ብዬ እየጠበቅኩ ነው። 30 340 መጨረሻው ፈጣንኛው አና አራያ ቁጥር ነው 30 የመጨረሻው እጣ ነው። ዘጠናኛው እጣ ማለት የመጨረሻው እጣ ነው ጋይስ። አርሴማ ጥላሁን የእውነት ስምሽ ነው? አርሴማ ጥላሁን የቆረጥሽበት? የምታወቂያ ስሜ ነው ውዴ። ኦኬ እሺ። አርሴማ ጥላሁን የደረሰሽ ሁለተኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ታውቂያለሽ? ላይቭን አይተሽ እኔ ዋትስአፕ ላይ ቮይስ ታደርግልሽ እውነት ነው ወይ ምናምን ያልሽው ላይቭን ሳታይ ቀርተሽ ነው? ሰዎች ሊሳፈሩ ነው እና ለእነሱ እያዘጋጀሁ ነው። አሁን ራሱ እንትን እያልኩኝ ነው የመጣሁት። ሰዎች ሊሳፈሩ እያዘጋጀሽ ላይቭን አላይሽም? ዛሬ እጣው የሚወጣበት ቀን እንደሆነ አታውቂም ነበር? አይ ሰምቻለሁ ስትናገሪ ቅድም በቲክቶክ ላይ አይቻለሁኝ፣ ግን እንትን አላልኩኝም። አሁን ሊሳፈሩ ስለሆነ እንደደረሰ አላወቅሽም ነበር? ቢዚ ነበር?
በጣም ቢዚ ነበርኩኝ። እንኳን ደስ አለሽ። ባለ 3 መኝታ ቤት ኮንዶሚኒየም ደርሶሻል ብዬ እንትን ስለው ስልኬ ሪካርድ ሊያደርግ ፈቃደኛ ጭራሽ ነቀለኝ። ግን ስልኬ ሳይሆን ደግሞ እንትን ነበረ ስልኬ ስታክ እያደረገ ነበረ። በዛ ላይ ዋይፋይ የነበርኩበት ቤት ወይም ደግሞ ከሴትዮ ጋር የነበረበት ቤት ከሰው ላይ ከዳታ እንትን ብዬ ነበር የገባሁት። ግን አላለም ምንም ማድረግ አይቻልም። ሰው ግን እነኚህ ለ9 የቤት እድለኞች በሙሉ እንኳን ደስ አላችሁ እላለሁ። ሁላችሁንም እድለኞች ናችሁ። በተለይ መጀመሪያ ላይ የደረሳት ልጅ ቪዲዮ ማድረግ ብችል ኖሮ ደስ ይለኝ ነበር። አልቻልኩም ከነበርኩበት ቦታ ላይ። ምክንያቱም ስሜቷን ስትናገር ለእናቷ እንደነበረ ተናግራለች። ብቻ ብዙ ነገር የእሷን ነገር ቪዲዮ አድርጌ ቢሆን ጥሩ ነበረ፣ ግን አልሆነም። ለማንኛውም ይዘት መጣችሁ ስለተከታተላችሁኝ አመሰግናለሁ። ስላዳመጣችሁኝ እወዳችኋለሁ። እና ፕሊስ ይሄን ቤት ሰብስክራይብ እያደረጋችሁ ብዙ ስፔሻል የሆኑ ለእናት የተዘጋጁ ነገሮች አሉ። እነኛን ነገሮች ፖስት ለማድረግ ደግሞ ገና ትንሽ ነው ሰብስክራይባችን። በዚህ ሰብስክራይብ ብዙ የተለፋበትን ቪዲዮ ዝም ብሎ መፖስት ማለት ዋጋ ያስከፍላል። ስለዚህ ቪዲዮዎቻችንን ፕሊዝ ሰብስክራይብ እያደረጋችሁ እንዴ ሰብስክራይብ አይከፈልበትም፣ ኖርማል ነገር ነው። አመሰግናለሁ። መልካም አዳር፣ ደህና ደሩ።